ሰላም ጤና ይስጥልን እንዴት ናችሁ? ከዚህ ቀደም እንግዲህ ሙሉ ለሙሉ የተጠናቀቁ አፓርትመንት ቤቶችን ሲጠይቁ ለነበራችሁ ደንበኞቼ ዛሬ ይሄን የመሰለ ሙሉ ለሙሉ የተጠናቀቀ አፓርትመንት ቤት ይዤላችሁ ቀርብ ያለው 22 ሲግናል አካባቢ ላይ ማለት ነው። እንደምታዩት ሰፋፊ ኮሪደር እና የደረጃ ስፋት ያለው ነው። ደረጃው እንደወጣን እዚህ ጋር የምናገኘው ይሄኛው ጋርቤጅ ሹተር ነው ማለት ነው። ወደ ውስጥ ደግሞ ወደ ቤቶቹ እየገባን አብረን የምናይ ይሆናል። ተከተሉ። ደረጃውን እንግዲህ እንደምትመለከቱት ነው። በጣም ሰፊ ነው ደረጃው። ብዙ ጊዜ እንደዚህ ደረጃዎችን ኮሜርሻል ስፔሶች ላይ ነው የምናገኘውና ቆንጆ ሰፋ ያለ ስፔስ ነው ያለው ማለት ነው። በፍሎር 4 ቤት ነው እዚህ ሳይት ላይ የምናገኘው። የመጀመሪያው ቤት ከሊፍቱ ፊት ለፊት የሚገኘው ይሄኛው ባለ 2 የመጀመሪያው ቤት ነው ማለት ነው። ሁለተኛው ቤት ደግሞ እዚህ ጋር የምናገኘው ባለ 3 መኝታ ነው ማለት ነው። ሶስተኛው ደግሞ ፊት ለፊት ላይ የምናገኘው ነው ማለት ነው። አራተኛው ወደ ውስጥ ገባ ብሎ አለ። ዛሬ የምንመለከተው ይሄኛው ፊት ለፊት ያለውን 3 ቤድሩሙ ሙሉ ለሙሉ የተጠናቀቀውን አፓርትመንት ቤት ይሆናል ማለት ነው። ይህ ቤት እንግዲህ ወደ ውስጥ ከመግባታችን በፊት እዚህ ጋር የምናገኘው የሰራተኛ ክፍሉ ነው። ይሄኛው የሰራተኛ ክፍል ነው። ይሄኛው ደግሞ ዋናው ቤታችን ይሆናል ማለት ነው። ሰራተኛ ክፍሉን ውስጥ ገብተን አብረን እናያለን ማለት ነው። ሰራተኛ ክፍሉ እንግዲህ እንደምታዩት ነው። ሰፊ የራሱ መታጠቢያ ክፍል ያለው ነው ማለት ነው። እንደምታዩት ነው። ሰራተኛ ክፍሉ ራሱ ሌላ አንድ ክፍል ነው የሚመስለው ማለት ነው። በመቀጠል ወደ ዋናው ቤት እንገባለን ማለት ነው። እንግዲህ ወደ ውስጥ አብረን የምንገባ ይሆናል ማለት ነው። ውስጥ ከመግባታችን በፊት ስለ በሩ አንዳንድ ነገር ልበላችሁ። ይሄ በር እንግዲህ ሃይ ሌቭል ስቲል ዶር ይባላል። ትልቅ ኳሊቲ ያለው ከጣሊያን ኢምፖርት የተደረገ በር ነው ማለት ነው። ከበሩ ጀርባ ላይ የምናገኘው የመጀመሪያው ክፍል ይሄኛው ላውንደሪ ሩም ወይም ደግሞ ስቶር አድርጋችሁ መጠቀም የምትችሉት ነው። ፊት ለፊት ላይ ደግሞ የምናገኘው ይሄኛው ባዝሩም ነው። እንግዳ ከውጪ ሲመጣ ወይ ደግሞ ለራሳችንም ከውጪ ስንገባ ተጣጥበን መግባት የምንችልበት ቆንጆ ባዝሩም እዚህ ጋር እናገኛለን ማለት ነው። ወደ ውስጥ ስንገባ ደግሞ የምታዩት ሰፊ ቆንጆ በጣም የሚያምር ሳሎን አለ ማለት ነው። ሳሎን እንደምትመለከቱት ሰፋ ያለ በቂ ብርሃን ማስገባት የሚችል ፊት ለፊት ላይ መስታወት ነው ያለው። ቆንጆ ሳሎን እናገኛለን። ስፔሱን በጣም አሪፍ ነው። እንግዳ የሚበዛባችሁ ቤተሰብ ልጆች ያላችሁ አንድ ቤተሰብ ከሆናችሁ በጣም ደስ የሚል በቆንጆ ኳሊቲ የተሰራ ነው ማለት ነው። በመቀጠል ደግሞ እዚህ ጋር ኦፕን ኪችን አለ ማለት ነው። ኦፕን ኪችን ሰፋ ያለ ቆንጆ ዘመናዊ ኦፕን ኪችን እናገኛለን ማለት ነው። እንግዲህ በዚህ መልኩ ፉሊ ፊኒሽድ የሆነ ቤት ነው ማለት ነው። እዚህ ሳይት ላይ እንግዲህ ሰዎች እየኖሩበት የሚገኝ ሳይት ነው ማለት ነው። ሙሉ ለሙሉ ተጠናቆ አሁን ደግሞ መኝታ ቤቶቹን አብረን እናያለን። መኝታ ቤቶቹ ጋር ከመግባታችን በፊት ፊት ለፊት ላይ የምናገኘው ይሄኛው ኮመን ባዝሩም ነው። ኮመን ባዝሩሙ ሰፋ ያለ የራሱ ሻወር እና እንዲሁም ደግሞ ባዝሩም ያለው ማለት ነው። በጣም ቆንጆና ደስ የሚል ኳሊቲ ነው የተሰራው ማለት ነው። መስታወቱም በጣም ደስ የሚል። በነገራችን ላይ መስታወት ከሌሎቹ የሚለያቸው ሻወር ምናምን ስንወስድ ብዙ ጊዜ አይታችሁ ከሆነ ጉም ነገር መስታወት ላይ ይዛል አይደለ? ይሄኛው መስታወት በራሱ ጉም ነገር አይፈጠርበትም ሻወር ስትወስዱ። መስታወቱ ራሱ ትልቅ ኳሊቲ ያለው ነው ማለት ነው። ወደ ዋናው ማስተር ቤድሩም ስንገባ ማስተር ቤድሩም እንግዲህ እንደምትመለከቱት ሰፋ ያለ እጅግ በጣም ቆንጆ ብርሃን ማስገባት የሚችል ነው። በጣም ደግሞ እዚህ ቤት ላይ ነው የምወደው ቪው ነው። ቪው በጣም ነው የሚያምረው። እንደምታዩት ይሄን የመሰለ ቪው ማግኘት የምትችሉበት ነው። የጧት ፀሐይ ማግኘት የምትችሉበት እንቅልፋችሁ ስትነቁ እንግዲህ ይሄንን የመሰለ ነገር ማየት በጣም ደስ ይላል። ሰፊ ስፔስ ያለው ቆንጆ ነው። ሳሎኑ እንደምታዩት በጣም ያምራል ማለት ነው። እዚህ ጋር ደግሞ ቁምሳጥኖቹ ባሪፍ ኳሊቲ የተሰሩ ናቸው። ሰፋ ያለ ቆንጆ ኳሊቲ ያለው እናገኛለን ማለት ነው። ይሄን ይመስላል። የማስተር ቤድሩሙ ደግሞ ባዝሩም ስንመለከት እሱም እንደምታዩት እዚህ ቤት ላይ እንግዲህ ምንም ስፋት ጥያቄ አይሆንም። ሁሉም ሰፋፊ ናቸው። ቆንጆ ደስ የሚል ብርሃን ማስገባት የሚችል በጣም የሚመች ነው። ይሄን ይመስላል። እዚህ ጋር መስታወቱን እንግዲህ እንደ ቀደም የነገርኳችሁ አይነት መስታወት ነው። ይሄኛው ሻወር ስንወስድ ጉም ምናምን አይፈጠርበትም ማለት ነው። ትልቅ ኳሊቲ ያለው መስታወት ነው ማለት ነው። ይሄን ይመስላል። ወደ ሁለተኛውና ሶስተኛው መኝታ ቤቶች ደግሞ እናመራለን። እዛ ከመሄዳችን በፊት ይሄ ኮሪደሩም እንግዲህ እንደምታዩት ነው። ሰፋ ያለ ነው። ይሄኛው ሁለተኛው መኝታ ቤት ነው። ለእንግዳ መቀበያ ወይም ደግሞ ለልጆችን መጠቀም ትችላላችሁ። ይሄኛውም ሰፋ ያለ በቂ ብርሃን ማስገባት የሚችል ይሄኛው ደግሞ የራሱ ባልከኒም ያለው ነው። ባይ ዘ ዌይ የጧት ፀሐይ ማግኘት የምትችሉበት
ቆንጆ ባልከኒ እንደምታዩት አለው ማለት ነው። እዚህ በረንዳ ላይ ፀሐይ መውሰድ የምትችሉበት አሪፍ ስፔስ አለው። ሰፋ ያለ ነው እንደምታዩት። ቁም ሳጥኖቹም በጥሩ ኳሊቲ የተሰሩ ናቸው። እንደዛኛው ተመሳሳይ ናቸው እነዚህ። ይሄን ይመስላል። ሶስተኛው መኝታ ቤት ደግሞ አብረን የምናይ ይሆናል። ሶስተኛው መኝታ ቤትም እንግዲህ እንደምታዩት ነው። ለልጆች መኝታ ቤት እንዲሁም ደግሞ ለእንግዳ መቀበል መጠቀም ትችላላችሁ። ይሄኛውም የራሱ በረንዳ አለው። በረንዳ መኖሩ እንግዲህ የጧት ፀሐይ ምን ያህል አስፈላጊ እንደሆነ ታውቃላችሁ። ለዛ በደንብ ይጠቅመናል። ሰፋ ያለ ነው ባይዘው በረንዳውም እንደምትመለከቱት ቆንጆ በረንዳ አለው ማለት ነው። ይሄን ይመስላል። ቁም ሳጥኑም ቅድም እንዳየነው ቆንጆ ኳሊቲ የተሰራ ነው። ይሄን ይመስላል። ብርሃን በደንብ ማስገባት የሚችል ቆንጆ ቤት ነው ማለት ነው። ቤቶቹ ይሄን ይመስላሉ። እንግዲህ እነዚህን ቤቶች ውጪ ላይ ያለውን ነገር አብረን ተመልክተናል። በዚህ መልኩ ሙሉ ለሙሉ የተጠናቀቁ ጥቂት ቤቶች ናቸው። በእርግጥ እዚህኛው ሳይት ላይ ሽያጭ የቀሩ አብዛኞቹ ተጠናቀዋል። ሽያጭ ጨርሰናል እዚህኛው ሳይት ላይ ማለት ነው። ጥቂት ባለ 2 እና ባለ 3 መኝታ ቤቶችን እናገኛለን ማለት ነው። ቀጣይ ደግሞ ከታች ላይ ቤዝመንቱ ላይ ያለውን ስፔስ የፓርኪንግ ስፔሱን አብረን የምንመለከት ይሆናል። ወደዛ አብረን መልካም። እንግዲህ አሁን ደግሞ የምንገኘው ቤዝመንቶቹ ላይ ነው ማለት ነው። እንደነገርኳችሁ አፓርትመንት G+21 ነው። 3 ቤዝመንቶች አሉ። ከሶስቱ ቤዝመንት አንዱ ቤዝመንት አብረን የምናየው ይሆናል ማለት ነው። እንደምታዩት በጣም ሰፊና ምቹ የመኪና ማቆሚያ ቦታዎች አሉት ማለት ነው። እንዲሁም ደግሞ ለእያንዳንዱ ቤት ከሚሰጠው የፓርኪንግ ስፔስ በተጨማሪ ተጨማሪ የፓርኪንግ ስፔሶች አሉን ማለት ነው። እንግዳ ቢመጣባችሁ እንዲሁም ደግሞ ተጨማሪ ከአንድ በላይ መኪናም ካላችሁ ለፓርኪንግ የምትቸገሩበት ቦታ አይደለም ማለት ነው። እዚህ ቢልዲንግ ላይ እንግዲህ ባለ 2 እና ባለ 3 ጥንቅቅ ብሎ ሙሉ ለሙሉ የተጠናቀቁ አፓርትመንት ቤቶችን ማግኘት ትችላላችሁ ማለት ነው። በተጨማሪም ደግሞ ቦሌ አዲያባ ስቴዲየም እና እንዲሁም ደግሞ ቦሌ ኤድና ሞል አካባቢ ላይ 2 ሳይቶች አሉን ማለት ነው። እዛ የሚገኘው ሳይታችን ላይ ደግሞ ቦሌ ኤድና ሞል አለምነሽ ፕላዛ ላይ የሚገኘው ከአፓርትመንት ቤቶች በተጨማሪ የንግድ ሱቆችንም ጨምረን ነው ይዘንላችሁ የመጣ ነው። ከግራውንድ ጀምሮ እስከ 6ኛ ድረስ ኮሜርሻል ስፔስ ነው። ከዛ በላይ ከ8 እስከ 24 ያለው ደግሞ የመኖሪያ ነው ማለት ነው። መኖሪያ ቤቶች ከባለ 1 እስከ ባለ 4 መኝታ ቤት ይዘንላችሁ ቀርበናል። እንዲሁም ደግሞ የኮሜርሻል ስፔሶችን ከ13 እስከ 91 ካሬ በምትፈልጉት የካሬ አማራጭ ይዘንላችሁ መተናል። እዛም ያለውን ቡክ ማድረግ ትችላላችሁ። እዛም 3 ቤዝመንቶች አሉ። በተጨማሪም ደግሞ ተጨማሪ የፓርኪንግ ስፔስም ስላለ ፓርኪንግ ኢሹ አይሆንባችሁም ማለት ነው። እዛ ያለው ሳይታችንም ላይ በተጨማሪም ቦሌ አዲያባ ስቴዲየም አካባቢ የሚገኘው ሳይታችን 70% በላይ እየተጠናቀቀ ነው። እንዲሁም ኮሜርሻል ስፔሶች እና እንዲሁም የመኖሪያ ቤቶች ናቸው ያሉት። እዛ ላይም ከባለ 1 እስከ ባለ 3 መኝታ መኖሪያ ቤቶች እንዲሁም ደግሞ የንግድ ሱቆችን ማግኘት ትችላላችሁ። እነዚህ ሳይቶች ለመግዛት ወይ ደግሞ ለመጎብኘት ከፈለጋችሁ ከታች ባስቀመጥንላችሁ ስልክ ይደውሉልን። እናመሰግናለን።